ማመንጫዎቿን ለመጠበቅ በሚሊዮኖች የሚቆጠሩ የሰው ጋሻ ልታሰልፍ መሆኑ ተሰምቷል። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተመድ የጸጥታው ምክር ቤት የውሳኔ ሐሳብ ድምፅን በድምፅ በመሻር ውድቅ አድርገዋል። ዛሬ ሌሊት ስልጣኔ ተመልሶ በማይመጣበት ሁኔታ ያበቃል ሲሉ ፕሬዝዳንት ዶናልድ ትራምፕ ዝተዋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዜናዎቹ አልፋለሁ። የኃይል ማመንጫን በሰው ኃይል ኢራን የኃይል ማመንጫዎቿን ለመጠበቅ በሚሊዮኖች የሚቆጠሩ የሰው ጋሻ ልታሰልፍ መሆኑ ተሰምቷል። የኢራን የወጣቶች ከፍተኛ ምክር ቤት ሴክሬታሪያት በአገሪቱ የሚገኙ የኃይል ማመንጫ ጣቢያዎች ዙሪያ ግዙፍ የሰው ሰንሰለት ለመፍጠር ማቀዱን አስታውቋል። ይህ ያልተለመደ እርምጃ የታለመው በሲቪል መሰረተ ልማቶች ላይ የሚፈጸም ማንኛውም ጥቃት የጦር ወንጀል መሆኑን ለዓለም አቀፉ ማህበረሰብ ድምፅ ለማሰማት ሲሆን መርሃ ግብሩ በአካባቢው ሰዓት አቆጣጠር ከቀኑ 8 ሰዓት ላይ እንዲከናወን ተቀጥሯል። የኃይል ማመንጫ ጣቢያዎቹን ከጥቃት ለመከላከል ኢራን የተጠቀመችበት ይህ የመጨረሻ አማራጭ የሰው ጋሻን የመጠቀም ስልት ሲሆን ዜጎች በራሳቸው ፈቃድ ጣቢያዎቹን ከበው በመቆም ጥቃትን ለመከላከል እንደሚሞክሩ ተገልጿል። ይህ ውሳኔ በኢራንና በጠላቶቿ መካከል ያለው ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ማሳያ ተደርጎ ተወስዷል። በሌላ ዜና ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተመድ የጸጥታው ምክር ቤት የውሳኔ ሐሳብ ድምፅን በድምፅ በመሻር ውድቅ አድርገዋል። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ ዛሬ ድምፅን በድምፅ በመሻር መብታቸውን ተጠቅመው ውድቅ አድርገውታል። በመሆኑም የውሳኔ ሐሳቡ በአብዛኛው የምክር ቤቱ አባል ሀገራት ድጋፍ ቢኖረውም በሁለቱ ሀገራት ተቃውሞ ሳይጸድቅ ቀርቷል። ለውሳኔ ሐሳቡ ባህሬን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዴንማርክ፣ ፈረንሳይ፣ ግሪክ፣ ላቲቪያ፣ ላይቤሪያ፣ ፓናማ፣ ሶማሊያ፣ እንግሊዝና አሜሪካን ጨምሮ 11 ሀገራት የድጋፍ ድምፅ ሰጥተዋል። በአንጻሩ ቻይናና ሩሲያ የተቃውሞ ድምፅ ሲሰጡ ኮሎምቢያና ፓኪስታን ድምፅ ከመስጠት ተቆጥበዋል ተብሏል። የድምፅ አሰጣጡ የተከናወነው ስትራቴጂካዊ ጠቀሜታ ባለው የባህር ትራንስፖርት መስመር ላይ በተፈጠረው መስተጓጎል ምክንያት ዓለም አቀፍ የኃይል አቅርቦት ስጋት በኖረበት ወቅት ነው። እንደ ዘገባው የአቅርቦት እጥረት በመፈጠሩ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን አንዳንድ የድፍድፍ ነዳጅ አይነቶች በአንድ በርሜል እስከ $150 እስከ መቸብቸብ ደርሷል። በሩሲያና አውሮፓ የነዳጅ ማጣሪያ ፋብሪካዎች መካከል አማራጭ አቅርቦትን ለማግኘት የሚደረገው ፉክክር መጠናከሩ በተለይም ከአውሮፓና ከአፍሪካ ለሚላኩ የድፍድፍ ነዳጅ አይነቶች ዋጋ በከፍተኛ ሁኔታ እንዲጨምር በማድረጉ ነዳጅ እጥረት ቀውሱ በዓለም አቀፍ የኃይል ገበያ ላይ ያለውን ሰፊ ተጽዕኖ አመላካች ሆኗል። ዛሬ ሌሊት ስልጣኔ ተመልሶ በማይመጣበት ሁኔታ ያበቃለታል ሲሉ ፕሬዝዳንት ትራምፕ ገለጹ። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላቸው አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት የሚጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረውን ማስጠንቀቂያ አዘል ዛቻና አጠናክረው ደግመውታል። ፕሬዝዳንቱ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከሰዓት በኋላ ባሰፈሩት መልእክት ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዝተዋል። ትራምፕ ጨምረውም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነትን ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት ጽሑፋቸው ላይ የጠየቁት ትራምፕ ዛሬ ሌሊት ሊከሰት የሚችለውንም አመልክተዋል። ትራምፕ ኢራን የሆርሙዞች መጠን በመክፈት የተኩስ አቁም ሐሳብን እንድትቀበል ያስቀመጡት የጊዜ ገደብ ማክሰኞ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት ላይ ያበቃል ብለዋል። ኢራን የተኩስ አቁም ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላትን በመጠየቅ የራሷ ቅድመ ሁኔታዎች አቅርባለች።
በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰ ለ6 ሳምንታት የተካሄደው ጦርነት ወደ አደገኛ ደረጃ ከፍ ሊል ይችላል የሚል ስጋት ፈጥሯል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን ይሁንላችሁ ተመኘሁ።